ሰላም ሰላም እንደምን ቆያችሁ? እንግዲህ ሁላችንም ጥሩ እንዲሆን እንፈልጋለን። ኩላን ሮቲም ቶ ጥሩ 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 እንፈልጋለን ጥሩ እንዲሆን ማለት ነው። ነገር ግን ጥሩ ማለት ምን ማለት ነው? ጥሩ ማለት ስንል ምን ማለት ነው? ጥሩ ማለት ማዘተው ጥሩ ማለት ምንድን ነው ስንል ወደ መጽሐፍ ቅዱስ ስንሄድ መዝሙረ ዳዊት ላይ ስንመለከት ማለት ነው። ዳዊት አሜልህ ንጉሥ ዳዊት ሁላችሁም እንደምናውቀው ንጉሥ ነው የነበረው እና ንጉሥ ደግሞ ታውቃላችሁ ሁሉም አለው ንጉሥ ሁሉ አለው። ስለዚህ እሱ ነው እንግዲህ የሚያውቀው ጥሩ ከኛ የበለጠ ጥሩም እንደሆነ ያውቃል ማለት ነው። እና እሱ ምንድን ነው የሚለው ንጉሥ ዳዊት ምንድን ነው የሚለው ምንድን ነው ጥሩ እንዲህ ብሎ ጽፎልናል በመዝሙረ ዳዊት ቶብ ይላል ቶብ ሊ ራክ ኪርባት እንዲህ ይላል ኪርባት ኤሎኪም ሊቶብ ይላል ኪርባት ኤሎኪም ሊቶብ ወደ እግዚአብሔር መቅረብ ነው ጥሩ ለኔ ይላል። ወደ እግዚአብሔር መቅረብ ነው ጥሩ ለኔ ይላል። ማለትም ሀብት አለው ሁሉ እያለው ብዙ ታንግም እያለው ማለት ነው። ጥሩ ማለት ወደ እግዚአብሔር መቅረብ ብቻ ነው። ሌላ ሁሉ እዚህ የሚቀር ነው ትርፍ ነው ማለት ነው። ስለዚህ ኪርባት ኤሎኪም ሊቶ ወደ እግዚአብሔር መቅረብ ብቻ ነው ጥሩ። ስለዚህ ጥሩ የሚባለው ወደ እግዚአብሔር መቅረብ ብቻ ስለሆነ ሁሌ ማየት አለብን። ይህም ብቻ ነው። ወደ እግዚአብሔር በቀረብን ቁጥር ጥሩ ልንናል፣ በራቀ ቁጥር ደግሞ እንጃው ተቃራኒ ማለት ነው። ስለዚህ ነው በመዝሙረ ዳዊት ሌላ በኩል ምን ብሎ ይጽፋል መሰላችሁ? በዚህች ዓለም ማለት ነው። በዚህች ዓለም ይላል የሰው ልጅ ኑሮው 70 ዓመት ነው ይላል፣ ቢበዛ 80 ዓመት ነው ይላል። እና ግን ይላል ብዙ ጊዜ አብዛኛውን ጊዜ ግን የፈተና ነው፣ የመከራ ነው፣ የችግር ነው። አብዛኛውን ጊዜ የፈተና የችግር የመከራስ ነው ይላል። እና ስለዚህ ይሄ ጥሩ ነው ማለት ነው። በንጉሥ ይሄ ነቱን ማለት ያለ ነው ይሄ ያለ ነውና በዚህች ዓለም ይሄን ነገር ማሳለፍ ያለ ነው። ጥናት ተደርጎም ይላሉ ጥናት አጥንተው ችግር እንዳይመጣ በሕይወት እንዳይኖር ይቻላል ማድረግ ይቻላል ወይ ብለው ጥናት አድርገው የደረሱበት ውጤት ምንድን ነው? ችግርን ማቆም አይቻልም። የሚመጣውን ችግር ማወቅም አይቻልም፣ ማቆም አይቻልም። ስለዚህ ያለን አማራጭ በዚህች ዓለም ዝግጁ መሆን ነው። ወደዚህች ዓለም የመጣ ነው ችግር ፈተና ለማለፍ ስለሆነ ይሄ ደግሞ ጥሩ ነው ማለት ነው። አሁን ባይገባንም ጥሩ መሆኑን እዚህ ላይ እንግዲህ እምነት የሚያስፈልገው እዚህ ላይ ነው። ሁሉም ለጥሩ መሆኑን መጨረሻ ላይ ሁሉን ፈተናን ካለፍን በኋላ ለጥሩ መሆን እናውቃለን። ከሰማይ ቤት ጥሩ ብቻ ነው የሚወርደው፣ ጥሩ ብቻ ነው የሚሆነው፣ ጥሩ ብቻ ነው የሚወርደው። ወደ እግዚአብሔር መቅረብ ብቻ ነው ጥሩ የሚሆነው። የሚከሰተው ነገር ሁሉ ወደ እግዚአብሔር ሊያቀርበን ነው፣ ወደዛ ለመቅረብ ነው። ስለዚህ የሚመጣብንን አበሳ መከራ ሁሉንም ደስታውንም ሁሉንም ወደ እግዚአብሔር በዛ ከቀረብን ይሄ ነው ጥሩ። ዘራክቶ ጥሩ ምንድን ነው? በተለያየ መንገድ አቅጣጫ የምንፈልገው የምናስበው ወደ እግዚአብሔር መቅረብ ብቻ ከሆነ ዘኒክራ ኪርባት ኤሎኪም ሊቶብ ወደ እግዚአብሔር ቀረበ ጥሩ ማለት ነው። በዛ ተሸም ለዚህ ያብቃን እያልኳችሁ ባይ ባይ እላችኋለሁ። ባይ ባይ።